በስመ አብ ወወልድ ወመንፈስ ቅዱስ ዛሬ ደግሞ ለእግዚአብሔር ፈቃድ የደብረ ታቦርን ወረብ ከነጸናጽሉ ያው እናንተ በመረጣችሁት መሰረት ማለትም ፖስት ያደረኩላችሁን በብዛት በብዛት ድምፅ የሰጠበትን አይቼ የደብረ ታቦር ወረብ ስለሆነ እሱን እላችኋለሁ። ሌሎቹን ደግሞ እግዚአብሔር ጊዜ ከሰጠን ሌሎቹንም ለማለት እሞክራለሁ ማለት ነው። አሁን ዛሬ ቀጥታ ወደ ወረቡ እንሄዳለን። ሶስተኛ ይባላል። ወይሴብሑ ሶስት ጊዜ ነው የሚባለው። ማለትም አንዴ መሀል ላይ ገብተው የሚወርቡት ወይንም የሚወርበው አንድ ሰውም ሊወርብ ይችላል፣ ከአንድ በላይም ሊወርብ ይችላል። ሁለቱ ታቦር አርሞኔም በስመ ዚአከ ይትፌስሑ በስመ ዚአከን ሁለት ጊዜ ወይሴብሑ ለስምከን አንድ ጊዜ ካሉ በኋላ ግራና ቀኝ ደግሞ ይባላል ማለት ነው።
እነሱ በገቡበት በኩል መጨረሻ ነው የሚባለው፣ ወይንም በግራ ይባልና እንደገና ደግሞ በቀኝ የመጨረሻው ይባላል ማለት ነው። ስለዚህ ወይሴብሑ 3 ጊዜ ደርሰዋል ማለት ነው። ከዛም በኋላ የሚያስረግጡ ይገባሉ። ባሉበት በቆሙበት ሆነው አንድ ጊዜ ይዘለቃል። ማለትም ታቦሩ አርሞንኤም በስመ ዚአከ ይትፌስሑ በስመ ዚአከ 2 ጊዜ፣ ወይሴብሑ ለስምከ ይሴብሑ ለስምከ 2 ጊዜ ተብሎ ከዛ መቋሚያቸውን ወደ ማንሳት ይሄዳሉ ማለት ነው። መቋሚያቸውን ካነሱ በኋላ ደግሞ አሁንም ታቦሩ አርሞንኤም በስመ ዚአከ ይትፌስሑ በስመ ዚአከ 2 ጊዜ፣ ወይሴብሑ ለስምከ ይሴብሑ ለስምከ 2 ጊዜ ይባላል። በመረግድ ብቻ እየጸነጸሉ ማለት ነው። ከዛም በኋላ አሁን ደግሞ እንደገና ተመልሰው ታቦሩ አርሞንኤም በስመ ዚአከ ይትፌስሑ በስመ ዚአከ ሲል ያኔ ይደረባል። እየተደረበ ደግሞ ታቦሩ አርሞንኤም ተብሎ አሁንም ወይሴብሑ ለስምከ ይሴብሑ ለስምከም እንደዛው አንዴ በመረግድ አንዴ በደረባ ይባላል። አሁንም በተመሳሳይ መልኩ ይደገማል ማለት ነው። ታቦሩ አርሞንኤም በስመ ዚአከ ይትፌስሑ በስመ ዚአከ እንደዛው በመረግድና በመደረብ ወይሴብሑ ለስምከ ይሴብሑ ለስምከም እንደዚሁ በመረግድና በመደረብ ይባላልና መጨረሻ ላይ ወደ ማቀራረቡ ይኬዳል ማለት ነው። ስለዚህ እንደነገርኳችሁ አንዴ ይወረባል። ከዛ ባሉበት ሆነው ደግሞ በመረግድ ብቻ ይሉታል፣ እንዲህ ግራና ቀኝ እያሉ ማለት ነው። ከዛ ደግሞ እየተንቀሳቀሱ እንደዚሁ በመረግድ ብቻ ይላሉ ማለት ነው። ከዛ በሁለተኛው ከመረግድ በኋላ ወይም በሶስተኛው መንቀሳቀስ ከጀመሩ በሁለተኛው ባሉበትም ቆሞ ያሉትም ከተጨመረ ደግሞ በሶስተኛው ይደረባል። የመጀመሪያው ላይ ወይም ደግሞ ግድግዳው ላይ ነው የሚደረበው። ግድግዳው ላይ ተደርቦ ጣሪያውን ከተባለ በኋላ አሁንም ግድግዳው እንደገና በድጋሜ በመረግድና በደረባ ይባልና ጣሪያው ላይ ደግሞ እንደዚሁ በመረግድ ተብሎ መጨረሻ ላይ ይገባል ማለት ነው። ከዛም በኋላ ያው ማጠጋጊያው አቅም በፈቀደ ድረስ ማለት ነው ባለው ሰዓት ልክ። ስለዚህ አሁን ቀጥታ እነዚህ እዚህ ላይ ያሉት ምልክቶች እናያቸዋለን። ይሁብ ይላል። ይሄ ይሁብ የሚለው የአቋቋም ምልክት ይሁብ ዝናመ ትሆን የሚለው ነው። ከዛ ወአርሞንኤም ንጉሠ ስብሐት ይላል። በስመ ዚአከ ሰባኬ መድኃኒት ይትፌስሑ ካህናት። ከዛ በስመ ዚአከ ትመስል እምኪ ወይሴብሑ ላይ ሀበ አንጸረ ለስምከ መምህርነ ይሴብሑ ስርጉት በስብሐት። ይሴብሑ ለስምከ ስርጉት በስብሐት ነው ምልክቱ። ከዛ አሁን ቀጥታ ወደ ጸናጽሉ ነው የምንሄደው። ይሄ ቀይ ምልክት የጸናጽሉ ምልክት ነው፣ ቀዩ ምልክት ማለት ነው። ከታች ያለው ጥቁሩ ደግሞ የምን ምልክት ነው? የጉሮሮ ምልክት ነው። ስለዚህ አሁን እዚህ ጋር መግቢያ እህት አለች ታቦር ላይ። ጉሮሮውን ስንል ታቦርን ያልነው። ወደ ጸናጽሉ ስንሄድ ግን
እሺ ምልክቱን ልንገራችሁ። የኛው በጣት ሲጣል ከዛ እቺ ቀይ ምልክት አሳረፍ ነው የምትለው። አሳረፈ እንደገና ም ላይ እናሳርፋለን። አይ ምልክታለች ማለት ነው። ከዛ በዚህ የሚል አስተውሉ። በዚህ የሚል ካለ የኋላውን ታያዝ ማለት ወነየም ቡበ አይደል? ቡበ ነው የጨረሰው። የም በስ ነው የምንለው በስመንም ስንል ማለት ወነየም በምላይ በጨረስ ነው በስመ ከዛ መላይ እናሳርፍና ሙላ እየሄድክ ትሄዳለህ። ይሄ ሂደት ነው፣ እየሄደ ነው ማለት ነው ጸናጽሉ። ነገር ግን ይሞላል። እንዴት ይሞላል ተመልከቱ። በስመ እዚህ ጋር አሳርፈናል። ሁለት የወረደ ማለት መሙላት ማለት ይሄ ነው። እዚህ ቢል ኖሮ አይሞላም። ይሄ ግን ስለሚል ይሞላል ማለት ነው። በእንቆሰን ፔር ነው ከኔ ጨረሰው በዚያው የሚል ስላለው ይትፌስውንም በእንቆሰን ፔር ነው ማለት ነው እታው የምናደርገው። አንልም አንለውጠውም። ይትፌስ ከዛ እናሳርፋለን። አያሳርፍም። ሁላይም ተመልከቱ፣ ይዘት ብቻ ነው ያለው። አሳርፍም ወይስ ሁላይም እህታው ማን ነው? በእንቆሰን ፔር እዚህ ጋር ከላይ ያለው ነው እህታው ማለት ነው።
ምልክት ይሆናል። እዚህ ሴቡ ስንገባ አይኑ ነው እህታው አይኑ በዚያው የሚል ስለሌለው ከኋላ ያለውን አንይዝም ቢልም ስህተት ነው ማለት ነው። ይሴብ ነው ይሴብሑ ለስመ ማጠጋጊያውን ደግሞ ስነ ታወር ወአምሆንዔም በስመ ዚአከ ይትፌስሑ በስመ ዚአከ ታወር ወአምሆንዔም በስመ ዚአከ ይትፌስሑ በስመ ዚአከ ወይሴብሖ ለስምከ ይሴብሖ ለስምከ ወይሴብሖ ለስምከ ይሴብሖ ለስምከ። አስተውሉ። አሁን ምንም አይነት ለውጥ አናደርግም። የሚያሳርፈውን እያሳረፍን ነው የምንለው። ከዛ ደግሞ እህታ ደግሞ እንደሌላው አሁን በመረግድ ጊዜ ስንደርብም እህታ በየመሃሉ እናስገባ ነበር። የሚያስገቡም አሉ። ነገር ግን በብዛት ወይም በጎንደሮ የሚባለው መጀመሪያ ላይ ብቻ ሲሆን፣ ለምሳሌ ታቦር ላይ ያስገባል፣ እንደገና ደግሞ የሴቦ ላይ ያስገባል እህታ እንጂ ሌላው ማሳረፉን ብቻ ከታወቀ ለማሳረፉ አንድ ጸናጽል መጨመር ኪ ለማሳረፍ ናት። ታወር ወአምሆንዔም ችም ለማሳረፏ ናት። በስመ ዚአከ አንድ ዝም ብለናል ማለት ነው። ይትፌ ወይሴቡም እንደዚሁ ለመጀመሪያው ብቻ እህታ እናስገባን። ወይሴብሖ ለስምከ አንልም ስለሚያሳርፍ ማለት ይህን ይጨምራል። ለስምከ አንልም ብያቸዋለሁ። ለስምከ አንልም። ይህንንም እህታ እናስገባም። ማሳረፉን ግን አስተውለን አንድ ጸናጽል እንሰጠዋለን ማለት ለስምከ ይሴብሑ ለስምከ። ይህንን ይመስላል። ከዚህ ቀጥሎ ወደ ወሪዶሙ እንሄዳለን ማለት ነው። ወሪዶ
ሐዘን ሐዘንን ይዘን እምደ ወሬዶ ደብረ ታቦር እስከ በእድሜሁ ይትፌን እስከ ይትፌን በእድሜሁ ይትፌን። በመጀመሪያ ምልክቱን እናያለን። ወሪዶሙ ምንዳቤ ይላል። እነዚህ 30 ይዘት፣ ደረት፣ ድፋት፣ ጭረት እነዚህ ያው ተደጋግሞ ስላየናቸው ደጋግመን ስላየናቸው እነሱን ያው አስተውሉ። ድፋት ይሄ ድፋት ነው። ይሄ እነዚህ ጭረት ናቸው። ይሄ ድፋት ነው። ይሄ ጭረት ነው። ይሄ ደረት ነው። ርክብ፣ ጭረት እነዚህን ማወቅ ነው። 30 ይባላል። ስለዚህ ምልክቱ የዘር ምልክቱ ምንዳቤ ወሐዘነ ወሪዶሙ እምደብር ምንዳቤ ወሐዘነ ነው። እምደብር ላይ ደግሞ በደብር ነው ማለት ነው። እምደብረ ታቦር እምደብረ ምሕረት እይንግሩ እዚህ ጋር የጉሮሮ ምልክት ነው ያለው። ዘሬው ላይ እዚህ ጋር ይኩን ሀከክ ይኩን ሀከክ እስከ አመ ይትፌጸም ሰባኬ መድኃኒት አለ። በእድሜሁ እምደመና ዘይብል እምደመና በእድሜሁ ይትፌጸም ደግሞ እምደመና ዘይብል ነው ማለት ነው። ስለዚህ አሁን ቀጥታ የምንሄደው ወደ ጸናጽሉ ነው። እቺ እህታናት 30 ነው ማለት ነው። ስንጀምር በ30 ነው የምንጀምረው እህታው። ከዛ ከጸነጸልን በኋላ ደግሞ ምልክቱን ለማየት እንሞክራለን ማለት ነው። ወሬ
እምደብር ምልክቱን እንበል ወይም እንየው ምልክቱን ማለት ነው። ወሪዶሙ ጀምረን እናያለን። አስተውሉ። ይህንን ከያዛችሁ ሌላውንም በቀላሉ መያዝ ይቻላል ማለት ነው። ይሄ 30 ነው። ከዛ ወሪዶሙ ሪን ይቆጥራል ማለት ነው። ይዘቱ ማለት ቁጠረው ማለት ነው። ዝም ብለህ ዘለ ዶ ላይ መሄድም አይቻልም፣ ወንም መያዝ አይቻልም። ስለዚህ ወሪዶ አሳረፍክ ማለት ነው። አሁንም አሳረፍክ። ለምን? ሁለት ጊዜ አሳረፍ ብሏል። ይኸው ሁለቴ ካሳረፍክ በኋላ ግን ደብር ላይ ደግሞ እንደገና ታሳርፋለህ። ከዚያ እምደ በዚያው የምትለዋን
መያዝ ነው። ቺንም መቁጠር ደ ላይ ከዛ እናሳርፋለን። የሚሞላ ነገር የለም እዚህ ጋር እምደ እሁዝ ናት። እቺ ሁ ማለት እሁዝ፣ እቺ ደግሞ አትቁጠር ማለት ናት። እቺ ምልክት ይሄኛው ሂድ ማለት ነው። አታሳርፈው፣ ዝም ብለው ወደፊት እየጸነጸልከው ሂድ አመርግደው ማለት ነው። ቺም ምን ማለት ናት? አትቁጠር ማለት ነው። እምደ ብረታ ረን አንቆጥረው ማለት ነው። ከዛ እዚህ ጋር ደግሞ ጥር ማለት አሳጥረው አይሞላም። ምናልባት እዚህ እስከ አመ ላይ ሙላ ይላል እና እዚህ ጋር ጉሮሮ ረዝሟል ብለህ እንዳትሞላው ማለት ነው። ይ አሳረፍ ይላል። ይ ወደ ይ እንሻገራለን እንጂ አንሞላውም። እስከ አመ ላይ እቺ ተዋናት ስለሚል እዚህ ጋር 30 ስለሚል ታውን 30 እናደርገውም ቡበ ነው። እስከ እቺ መሸጋገሪያ ናት። እስከ እንሞላለን ቅድም እንደሞላ ነው ማለት ነው። ከዛ እዚህ ጋር ሳረፈን ይሄ ወርውር ማለት ነው። በጉሮሮ ሲገለጽ ይሄ ነው ወርውር ይባላል። በእድሜውም እንደዛው ማለት ነው። የሚያሳርፈው ማሳረፍ እንጂ ሌላ ልዩነት የለውም። ስናጠጋጋውም እንደዛው ልክ መረግዱን ባልንበት ሂደት ነው የምንለው ማለት የሚያሳርፈውን እያሳረፍን ማለት ነው። ነገር ግን ያው ጸናጽሎ አይቆምም። እንደ አሁን ያኛው መረግድ ላይ አሳርፈን እንደገና እንጀምራለን። እዚህኛው ላይ ግን ዝም ብሎ እየሄደ ነው ማሳረፉን ማወቅ ያለብን። ወሪዶ እምደብረ ታቦር ይንግሮ ዘርእዮ በደ ወሪዶ እምደብረ ታቦር ይንግሮ ዘርእዮ በደ እስከ አመ ይትፌጽ በእድሜሁ እስከ አመ ተመልከቱ። የሚያሳርፈውን እያሳረፍን ነው ያልነው፣ የሚሞላውን እየሞላን ነው ያለን። አስተውሉ። ነገር ግን ዘሩ ከታች ነው የሚሆነው ምን ጊዜም ማለት ነው። እስከ እያለ ማለት ነው። የሚቆጥረውን ከታች እያደረግን እንሄዳለን ማለት ነው። ምናልባት የተቆራረጠ ካያችሁ ወይም ካገኛችሁ በደንብ ተጠጋግቶ እንድታዩት ከማለት አንጻር ነው የምቆራረጠው ማለት ነው። ምክንያቱም
አሐዜ ዓለም ዘእምኀቤሁ ብሎ ስብሐቲሁ አሁን አይገኝም፣ በሌላ ፔጅ ላይ ስላለ እሱን ለማጠጋጋት የግድ ያኛውን መቁረጥ ስለሚያስፈልግ ነው የምቆርጠው ማለት ነው። ሰይፈ በቀል ውስተ እዴሁ ፍትሐ እሺ ወደ ምልክቱ ስንሄድ አሐዜ ዓለም ፍቁራኒሁ ዘእምኀቤሁ ተውህቦ ተውሄ ማለት አቋቋሙ ዚቁ ማለት ነው። ተውህቦ የሚለው ስብሐቲሁ በአሰርቱ አርባዕቱ ወውዳሴሁ አርባዕቱ ሰይፈ በቀል ላይ ቀዋመያን ውስጥ እዴሁ ሙሴ ኔርያ ፍትሐ ግፉዓን አሐመልማለ ወርቅ ይልና ሌሊተ እዚህ ጋር አለ የዜማ ምልክት ማለት ነው። እምጽሩ በደመ በግዑ እምጽሩ ይወፅእ በደመ በግዑ። ወደ ጸናጽሉ ስንሄድ ይሄ 30ው እህታ ነው። አሃ ይቅርታ ስለተራረቀ ነው። አሃ
እምዚአ ሰይፈ በቀል ውስተ እዴሁ ፍትሐ ግፉዓን ሰይፈ በቀል ውስተ እዴሁ ፍትሐ ግፉዓን እሺ ጸናጽሉ ያው ይሄኛው 30 ይጀምራል። ከዛ ያሳርፋል፣ ሀላይ ያሳርፋል፣ እንደዚሁም ለላይም ያሳርፋል። ዘእምሃቤሁ ሁላይ ያሳርፍና እየሞላ መሄድ ማለት ነው። ስብሐቲሁ ሁላይ ያሳርፋል። እንደገና ወውዳሴሁ እምዚአ ላይ ያሳርፋል። ሰይፈ በቀል ውስተ እዴሁ ብሎ ይሄድና ፍትሐ ግፉዓን ን ላይ ነው የሚያሳርፈው። ሙላ ይላል ውስተ እዴሁ ላይ እየሞላን እንላለን እንጂ አናሳርፍም። ስለዚህ ሰይፈ በቀል ብለን ግፉዓን ን ላይ ነው የምናሳርፈው ማለት። ከዛ ሞልተን ደግሞ እምጽሑ ይወፅእ ወላይ እናሳርፋለን ማለት ነው። ይህን ይመስላል። የተለየ ምልክት የለውም። ያለፈውን እያስተዋላችሁ ማለት ነው። እሺ ደሃቤሁ ስብሐቲሁ ወውዳሴሁ እምዚአ ዘእምሃቤሁ ስብሐቲሁ ወውዳሴሁ እምዚአ ሰይፈ በቀል ውስተ እዴሁ ፍትሐ ግፉዓን እምጽሑ ሰይፈ በቀል ውስተ እዴሁ ፍትሐ ግፉዓን እምጽሑ የተለየ ነገር የለውም። ቀጥታ ወደ አራተኛው ወረብ ነአምን
ነአምን እንሄዳለን። ነአምን የሚገኘው ጥር ሥላሴ ላይ ነው። ነገር ግን እዚህ ላይ ምናልባት ይዘት ባያችሁ ቁጥር ቁጥር ይሄኛው የጉሮሮ ነው፣ ጥቁሩ የጉሮሮ ነው፣ ቀዩ ደግሞ የጸናጽል ነው። ስለዚህ ይዘት አግኝተናል ብላቸው የጸናጽሉንና የጉሮሮውን ሳታቀላቅሉ ቀዩ ሲሆን ነው የምንቆጥረው ማለት ነው። ሌላው ግን አሁን ለምሳሌ ግፉአን ላይ አላይ ይዘት አለ። ይሄ የመቁጠር ሳይሆን የጉሮሮ ግፉአን ለመያዝ ነው የተመለከተው ማለት ነው። እሺ ወደ መጣንበት እንመለስ። ነአም በከርሰሯ እያሳየኋችሁ ነው። በነገራችን ላይ ጉሮሮን እያሳየኋችሁ ነው። እየተከተላችሁ በሉ ማለት ነው። በመንፈስ ቅዱስ በመንፈስ ቅዱስ አሐዱ ውእቱ አምላክ ፍጹም አምላክ ፍጹም እሺ ምልክት ነአምን ላይ አብያተ ይልና ዲቤነ ሁለት ቦታ ምልክት ነው። አብያተ ራሱን የቻለ ነው። ዲቤነ አለ። ወነአምን ላይ ስንመጣ ለሰማይት በወልድ ላይ አለመ፣ በመንፈስ ቅዱስ ላይ ዕለተ ብርሃን፣ አሃዱ ውእቱ ተጽእነክሙ አምላክ ፍጹም ላይ ወለታ መጽአት ወለታ ማለት ነው። አሃዱ ውእቱ ተስዓተ ነገደ ማለት ነው። ተስዓተ ነገደ ወደ ጸናጽሉ እንሄዳለን።
መንፈስ የጸናጽል ብዙም ከሌላው ስለማይለይ አንሳ የሚለው ብቻ ይሄ ነው። ጭረት ደረት ልፋት ጭረት ማለት ነው ማንሳት። ከዛ ለምሳሌ እዚህ ጋር አሃዱ ውእቱ ላይ እህታ አላስቀመጠለትም። ያው በሚለው መውሰድ ዕለተ በር ማለት አሃዱ በሚለው መውሰድ ማለት ነው። ስናጠጋጋው ነአምን በአብ ወነአምን በወልድ ወነአምን በመንፈስ ቅዱስ ነአምን በአብ ወነአምን በወልድ ወነአምን በመንፈስ ቅዱስ አሐዱ ውእቱ አምላክ ፍጹም አሐዱ አሐዱ ውእቱ አምላክ ፍጹም
ያድርገን። የዚህ ቆረብ ይህንን ይመስላል።